ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? ዶክተሮች ማለት ነው ህጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው ሶሻል ወርከር ያስፈልጋቸዋል which is ለተላላቅ ሰዎች older people አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች የሚያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተሻላችሁ አቅም እኔ ደግሞ ስንት ብር እንደደረሰን ሪፖርት አደርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ በጣም فكران مسمما خذنا ثانية الحمد لله زركبك